በአንድ ወቅት በአንዲት ገጠራማና ለምለም ሰፈር ውስጥ አንድ ቲሚ የሚባል ተንኮለኛና የበግ እረኛ ልጅ ይኖር ነበረ። ቲሚም በአካባቢው የሚታወቀው አስቸጋሪ በሆኑት ቀልዶቹና ምንም አደጋ ሳይኖር እርዱኝ እያለ ሰፈሩን በመበጥበጥ ነበር። በአንድ ፀሐያማ ከሰዓት ቲሚ በጎቹን በሜዳው ላይ አሰማርቶ ሳር ሲግጡ እያየ በዛፍ ጥላ ስር ጋደም ብሎ ይጠብቃቸዋል። ትንሽ እንደቆየ ስለሰለቸው ሰፈሩን ለመበጥበጥ በማሰብ እርዱኝ እርዱኝ፣ ተኩላ በጎቼን ሊበሉብኝ መጣ እያለ መጮህ ጀመረ። በዕለት ተዕለት ስራቸው የተጠመዱ የመንደሩ ነዋሪዎች ወዲያውኑ የሚያደርጉትን አቁመው ቲሚን ለመርዳት ሲመጡ ያገኙት ተኩላ ሳይሆን ቲሚ ሆዱን ይዞ መሬት ላይ በሳቅ ሲንፈራፈር ነበር። የመንደሩ ነዋሪዎች ባዩት ነገር እጅግ ተበሳጩ። ቲሚ ላይ ጮሁበት። ይህም ቀልድ አደጋ ላይ ሊጥለው እንደሚችል ሊያስረዱት ሞከሩ። ቲሚ ግን ሊሰማቸው ፈቃደኛ አልነበረም። ይህንን ቀልዱን ደጋግሞ ቀጠለበት። በማግስቱ ቲሚ እንደገና ተኩላ ተኩላ እያለ ጮኸ እና እንደገና የመንደሩ ነዋሪዎች እየሮጡ መጡ። ግን ምንም ተኩላ አልነበረም። የመንደሩ ነዋሪዎች በቲሚ አላጋጭነት እየተሰላቹ ነበር እና አንድ ቀን ተኩላ ቢመጣም እንደማያምኑት አስጠነቀቁት። ቲሚ ግን ማስጠንቀቂያቸውን አልሰማም። እንደገና ተኩላ እያለ አለቀሰ። እንደገና የመንደሩ ነዋሪዎች እየሮጡ መጡ። በዚህ ጊዜ በጣም ተናደዱ። ቲሚ እንደገና ታሾፋለህ ብለው ጮሁ። ከሰማህን ፈልግ አሉት። ከተወሰነ ቀን በኋላ ቲሚ እንደተለመደው በጎቹን እየጠበቀ እያለ እጅግ በጣም ግዙፍ ተኩላ በጎቹን ለመብላት እየሮጠ ሲመጣ ከርቀት ተመለከተው። እጅግ በጣም በፍርሃት ተውጦ ቲሚ ተኩላ ተኩላ እያለ መጮህ ጀመረ። የመንደሩ ነዋሪዎች ግን የተለመደው ቀልዱ መስሏቸው አላመኑትም። ተኩላ በጎቹን ማጥቃት ጀመረ እና ቲሚ አደጋውን ለመጋፈጥ ብቻውን ቀረ። ውሸት መዘዝ እንዳለውና ከመጀመሪያው ጀምሮ ታማኝ መሆን እንደነበረበት በጣም ዘግይቶ ተገነዘበ። በአካባቢው ሲያልፍ በነበረ ጀግና እረኛ እርዳታ ተኩላ በመጨረሻ ተባረረ። የመንደሩ ነዋሪዎች ቲሚ ላይ ቅር ተሰኝተውበት እንደነበረም ከትክክለኛው የተኩላ ጥቃት በኋላ ተገነዘበ። እስከ ዛሬ የቀለደውም ቀልድ መዘዙ አደገኛ እንደነበረ ተረዳ። ከዚያ ቀን ጀምሮ ቲሚ ጨዋና ታማኝ መሆንን ተማረ። የመንደሩ ነዋሪዎች የዕለት ተዕለት ስራቸውን እያገዘና በጎቹን በስነ ስርዓት እየጠበቀ የመንደሩን ነዋሪዎች አመኔታ መልሶ ማግኘት ቻለ። ይህም ታሪክ ከመንደሪቱ አልፎ በከተማውና በሀገሪቷ በስፋት ተሰራጨ። ሁሉም ህፃናት ከውሸትና ከፌዝ ጉዳት እንጂ ጥቅም እንደማይገኝ ተማሩ።